አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ውድ ጓደኞቼ? ሰላም ብያለሁ ሁላችሁንም። እንዴት ናችሁልኝ? እኔ ያለሁ አልሐምዱሊላህ። ዛሬ እንግዲህ ላሳያችሁ የመጣሁት እኔ እዚህ ካሽ አሲር የለም ወይ አልኩኝ። ሂዶ እኔ መሰለኝ እንግዲህ እስከ 50 እስከ 100 ነበር እኮ የገመትኩት ግን አሁን ይሄ ስንት ይመስላችኋል? ይሄ አሲር ማለት ነው ማንጎ ነው፣ አሲር ጋዝ አይደለም። ያው አይዲ ያኔ አከፋፈቱን በከሽ ስም ያደረጉት እንጂ ያው ማንጎ ነው። ይሄ እንግዲህ አትክልት ታውቁታላችሁ። ይቺ እንግዲህ 250 ናት። አራቱ 1000 ብር፣ አምስቱ ይሄ ነው እንግዲህ አምስቱ ሀባ ነው 1250 ብር። የ250 አራኒ እንግዲህ እቺ 2 ብሯ ከም 250 ይሄን ማለት ነው። በቃ የወራስ ቤዛ ነው የጨረስከው። ባንድ እንትኑ ሳጠይብ አሳምቡሳው ይቺ 15 ብር አይዋ ያኔ ስመጡ እዚህ ይሄኔ ጥቁር ፌሽታል የኢትዮጵያ የሳዑዲን የዙባራ ፌሽታል እየመሰለኝ ማያጅብኝ እና ይሄንን ይመስላል ውዶቼ። መርሳ ላይ ማለት ነው። እኔ የገረመኝ ይሄን ነው። አሲር ጋዝ መስሎኝ ነበር። ያኔ አለ ስላሉ አሲር ከሽ አለ ወይ አልኩት። አስፈልጓን ነው ብሎ የወራስ ቤዛ ለአንድ ቀን ለባንድ ቀን ኧረ እኛ እያለን ማፊ ግብዣ። ይሄን 50 ብር ነው ግን ይሄን ከመግዛትና ይሄ ምንም ፋይዳ ለውጥ እኮ የለውም። ይሄ በቆርቆሮ ሆኖ እንትን መሆኑ ነው እሽግ እሺ ስሙ ካሽ መሆኑ እኔ እኮ እየገረመኝ ነው ግን እንጂ ምንም ለውጥ የለውም። ከሰው ሲካሄድና ለግብዣ ይሄ ይበቃል። ሳህ ወለላ ይሄ 250 በዚህ ስንት ይገዛል? 5 ሀባ ማለት ነው የዚህ አይነት። ስለ ግብዣው እናመሰግናል። በእኔ ወጭ ነው አልክ خلاص 1250 አዘይ ሁላ ሳምቡሳ ክፍያ መቼም እነሱ አይወጣም። አይገርማችሁም? እኛ ነን እኮ ብር ጨምሮ ስንሰማ በቃ ብላ የምንደነግጠው እንጂ እነሱ ለምደውታል። አሁን ላንተ ይሄ ብዙም አይደለም። እኔ አሁን እየገረመኝ ነው። በምን ዛሬ እኮ ከህን ይችም 3 ብር ነው ከዛ ግን ባለህበት ነው የማለት ነው እኮ። አሁን ይቺ ቢያንስ እንዲሁ 70 ብር ምናምን ቢሆን አሪፍ ነበር። ይሄን አሁን የሚጠጣው አለ የሚገዛል። ይቅርብኝ አሲር። አረ ውሃ ንጹህ ውሃ እጠጣለሁ በቃ። አማረኝም ብል ተውት። ባይናችን ነው የኛ ሀገር ሰው የሚጠቀም። አረ ከባድ ነው እኮ። ቢያንስ ይሄኛው ይሻላል። ቢያንስ 5 ሀባ ይገዛልሃል። ይሄ ይሻላል ሳ ያው ስኳሩ ቢበዛ ይሄ ስኳሩ ስለሚበዛ ነው። ይሻላል ብሎ የኛ ሀገር ሰው እንዲያማረው ነው እንጂ የሚቀረው በወጣ ይተካ ብለናል እንግዲህ ኢንሻአላህ ስጥ ይሰጣል ነው።